ዛቤ ብዬ ነበር የጀመርኩት እዚህ ላችሁ ዘር ማጥፋት ማለት የሚሞት ቁጥር ማለት አይደለም። የሚሞተው ሰው መለየቱ ነው። ሐሳቡ ራሱ ዘር ማጥፋት ስለሆነ መለየቱ፣ መፈረጁ፣ መሰየሙ ራሱ ዘር ማጥፋት ነው። ራሱ ትርክቱ ዘር ማጥፋት የዛን ሰው ባህል፣ ታሪክ፣ እምነት፣ አኗኗር፣ አሰፋፈር ልስለውጥ ነው ማለት ነው። ለዚህ ነው እነ ለማ መገርሳ የከተማ ፖለቲካ ምን እየሰራችሁ ነው ብሎ አንዱ ሲጠይቀው ዲሞግራፊ እየቀየርን ነው እንቀይራለን እያሉ ያወሩት ማለት ነው። እነ ታከለ ኡማ አዲስ አበባ ውስጥ 5 ሚሊዮን ሌላ ሰው አስገብተናል ብለው በኩራት ለጓደኞቻቸው የሚያወሩት ማለት ነው። 4 ሚሊዮን የነበረውን ሰው 5 ጨምረን 11 አድርገናል። ሰው ለማጨራረስ ስንፈልግ የበለጠውን ጨራሽ እናመጣለን አይነት ነውር የማይቀፋቸው ሰዎች ናቸው እየመሩን ያሉት። ስለዚህ መንግስታዊ ዘር ማጥፋት ነው። የመጀመሪያው ይሄን መግታት የሚቻለው በማልቀስ አይደለም። የስነ ልቦና ዝግጅት ያስፈልጋል። የዘር ማጥፋት የሚሞት ሰው ቁጥር እንዳልሆነ ማነስ አለመሆኑን መረዳት የመጀመሪያው ነው። ከእያንዳንዱ ከሚገደልና ከሚፈናቀል ሰው ጀርባ ቤተሰብ አለ፣ ታሪክ አለ፣ ባህል አለ። የፒያሳ ቤት ሲፈርስ ዘር እየጠፋ ነው። በነገራችን ላይ ሰው ስለ አስፋልትና ስለ ከተማ መታደስ ለዳንኤል ክብረት አይነት ሽንት ቤት ያልነበረው ቤት ነበረ፣ መንገድ መተላለፊያ፣ እሳት ሲነሳ እሳት ማጥፊያ እንኳን አይመጣም። እንደሱ አይደለም። ሲምፕሊስቲክ የኢንጂነሪንግና የቅየሳ ጉዳይ አይደለም። ማህበረሰብ ማፍረስ አይደለም። ሰው ባለበት ቅየሳው ሊለወጥ ይችላል። ሰው ባለበት ቦታውን ሳይለቅ እድሩ ሳይፈርስ የአኗኗር ዘይቤው ሳይለወጥ ቤቶቹ ወደ ላይ በመስራትና ለዛ ብድር ወይንም ከባለ ሀብት ድሆቹን በማቀናጀት ከተማ መለወጥ ይቻላል። ይሄ ምንም ሮኬት ሳይንስም አይደለም። ሮኬት ሳይንስም የሰው ሳይንስ ነው። ምን ማለት ሽንት ቤት ስላልነበረው ነው ያፈረስኩት አይባልም። ሰራውት ነው የሚባለው። የዘር ማጥፋት አንዱ አካል ነው። ለምን ሰፈሩ ሲፈርስ እድር ይፈርሳል፣ ባህል ይፈርሳል፣ ታሪክ ይፈርሳል፣ ቅርስ ይፈርሳል። ተያያዥነት ያ ሪሌሽንሺፕ ያ መተሳሰሩ ሰንሰለቱ ይበላሻል። በአንድነት ክፋትን መቃወም አይቻልም። እርስ በርሱ ሰው ይጠራጠራል፣ አይተማመንም። የማይተማመን ሰው ጠላቱን መዋጋት አይችልም። ስለዚህ ሰፈር ማፍረስ አንዱ የዘር ማጥፋት አንዱ መንገድ ነው። ታሪክ ይወድማል፣ ባህል ይወድማል፣ ሃይማኖትና ማህበራዊ ትስስር ይፈርሳል። ዘር ማጥፋት ዝም ብሎ ሰው መግደል ብቻ አይደለም። ስለዚህ ይህንን መረዳት ዘር ማጥፋት ነው፣ መንግስታዊ ዘር ማጥፋት ነው። ሁለተኛው የጋራ ግንዛቤ ወሳኝነት ነው። አሁን የተቸገርነው አሁን የአማራ ትግል ስታዩ ህልውና ነው። ተከበቡ። በዚህም የማያቆም ሆነ እልቂቱ በትርክትም በኢኮኖሚም በአካልም መግደል ጀመሩ። ራሴን ላድን ብሎ ወጣ። ራስን ማዳን ውይይት አይፈልግም። ራስን ማዳን ፍልስፍና አይፈልግም። ራስን ማዳን የፖለቲካ መራቀቅ አያስፈልግም። ራስን ማዳን መወራጨት ነው፣ ተፈጥሯዊ ነው። የሚያሳዝነው ግን እዚህ መወራጨት ውስጥ የግል ፍትወታቸውን የሚከታተሉ ወይ ለጠላት የተገዙ ሰዎች ገብተው ራሳቸውን ሊያስመልኩ ጎጥ ይሰበስባሉ። በጎጥ ላይ ሊነክሱና በዛ ተንሳፈው ሁሉንም ሊውጡ። ስለዚህ የዘር ማጥፋትን ሂደት መከላከል የሚፈልግ ሰው የሚያመልከው ሰው መኖር የለበትም። ዓላማውን ብቻ ነው ከተላ ያለበት። ሰውን የሚያከብረው ያን ዓላማ እንደሚያሳካለት እግዚአብሔር ልዩ ጸጋ ከሰጠው ያን ተንከባክቦ መከተል ነው። ወልፈት ሲል ወደዛ አድርጎ መሄድ ነው ወደ ዓላማው። ሌላ ሰው ይተካል፣ ዓላማ ላይ ማተኮር ነው። አሁን የተቸገርነው ሰው ይከተላል። ሰው አንከተል፣ እናብቃ። ይህን ነገር እናብቃ። የሆነ ቦታ ላይ ጉዳይ እንከተል፣ ዓላማ እንከተል፣ መርህ እንከተል፣ ግብ እንከተል፣ ርዕያችን ላይ እናተኩር። ያም መንገድ የሚመራንን ሰው ብቻ እንንከባከብ። እንደ ጣዖት ሰው ማምለክ እናቁም። የመጀመሪያው ጋራ ግንዛቤ ነው። ወዴት ነው የምንሄደው? የመጀመሪያው ነው። እንዴት ነው የምንሄደው? ሁለተኛው ነው። መንገዳችን ላይ ምን እንቅፋት አለ? ሶስተኛው ነው። እንቅፋቱን እንዴት እናልፈዋለሁ? አራተኛው ነው። ቀጥሎ ነው ሌላው ሐሳብ። ማን አጋራለን? እንቅፋቱን አብሮን የሚያነሳ ጠላቶቻችን ጠባያቸውና አቅማቸው ምንድን ነው? እኛ ለዛም በእግዚአብሔር የምናምን ሰዎች ማንንም አንፈራ። ባለሰይፉን በወንጭፍ የምናሸንፍ የእግዚአብሔር ልጆች የጌዲዮንን ሰራዊት ማሰብ ነው። ስለዚህ የጋራ ግንዛቤ
የጋራ ስነ ልቦና በዓላማ በርዕይ በአካሄድ ላይ መስማማት ነው። የተቸገርነው እዚህ ላይ መስማማት አቅቶ ወይ ስለ ጳጳስ እንከራከራለን፣ ወይ ስለ ሰባኪ እንከራከራለን፣ ወይ ስለሆነ አርበኛ ጀግና እንከራከራለን። ጉዳይ ተከራክረን አናቅም። ኢምፒቲ ዕቃ ሆነን ሰው ስንከተል ነው የምንኖረው። የዘር ማጥፋት ሂደት መንግስታዊ የዘር ማጥፋት ሂደት የሚገታው ጉዳይ ላይ ተስማምተን ሰው ማምለክ ስናቆም ነው። አብይ አህመድ ያታለለን የምንወዳትን ኢትዮጵያ 100 ጊዜ ደግሞ እንሻገራለን፣ አጥሩን እናፍርስ፣ ድልድይ እንስራ፣ ሀገራችን ኢትዮጵያን ከፍ እናድርግ ሲለን ፈዘዝን። ሰው መከተል ጀመርን። የታለ ሮድ ማፕ? የታለ መርህ? የታለ ተጠያቂነትህ? ከዚህ መንገድ ውልፍጥ ስትል አንተን አካውንት የምናደርግበት የምንይዝበት ተጠያቂ የምናደርግበት መዋቅር የታለ አላልነውም። ዝም ብለን ስናጨበጭብለት መግደል እስኪችል ጊዜ ሰጠ ነው። መግደል እስኪችል ኢኮኖሚን በዘር እስኪይዘው በሃይማኖት እስኪይዘው ጽንፈኛው አብያውንና ጽንፈኛውን ተረፈናዚ አደራጅቶ አንድ አድርጎ ከጣዖት አምላኪዎቹ ጋር 3ቱን አደራጅቶ እሱ 4ኛ አስተባባሪ ሆኖ እስኪያርደን ጊዜ ሰጠ ነው። መርህ ቢኖረን ኖሮ ፍኖተ ካርታ ጠይቀነው ቢሆን ኖሮ ተጠያቂነት ስራ ሰርተንለት ቢሆን ኖሮ የተሳሳተ ቀን እንቆነጥጠዋለን፣ ከስልጣን እናስወግድ። ባህላችን ማጨብጨብ ስለሆነ እናጨበጭባለን። ማጨብጨብ አሁን ለዚህ ለመናፍቁ ጳጳስ እንደምታጨበጭቡ ማለት ኑቲ ኦሮሞን ውዱ በት ወፍዶ በንዴቢኑ ወፍዶ በንዴቢኑ ኃጢአትም ከሆነ ትቀጥላለህ፣ ንስሐ አትገባም። ወፍዱ በንዴቢኑ ንስሐ መግባት ወፍዱ በዴቡዳ አዳምና ሔዋን ዕፀ በለስ በሉ፣ ሞቱ፣ ተጸጸቱ፣ አለቀሱ። ወደኋላ መመለስ ነው የጠየቁት። ወዴት? ወደ ገነት። ወደፊት የሄዱት ወደ ሞት ነው የሄዱት። ለዛ እኮ ነው በሰኞ ውዳሴ ማርያም ፈቀደ እግዚእ ያግዞ ለአዳም እዙነ ትኩስ ልብ ያግቦ ሀበዘ ትካት መንበሩ፣ ወደ ቀደመ ክብሩ መለሰው። ቀደመ አለ እኮ። የታጣው እኮ የቀደመው ነው። ነፍሰ ገዳዮቹ ግን ቆሞ ቀር። ባቂ እኩልነት በደል የሚመስላቸው ይላል። ማረድ ነው እኮ ያንተ እኩልነት፣ ማሳደድ ነው ያንተ እኩልነት፣ መፍረስ ነው ያንተ እኩልነት። በቋንቋ ስም የክርስቶስን ልጆች ከአንድ የወይን ግንድ ላይ ቆራርጦ ማድረቅ ነው ያንተ እኩልነት። ጳጳሱ በል ፖለቲከኛው በሽተኛ በግሪክ ጨርቅ ማንም ያታልህ ተጠቅልሎ የሆነ ድስት እዚህ ጋር ስላደረገ ኖ የጌታችን አክሊለ ሦህ ነው። መከራ መሸከም አለበት። እውነት መናገር አለበት። መርህ ለዛ ነው የሚጠቅመው። ቀኖና ማየት ለዛ ነው የሚጠቅመው። ዶግማቲክ መሆን ለዛ ነው የሚጠቅመው። ሰውን አይደለም የምትከተለው፣ ዶግማና ቀኖና ነው የምትከተለው። ስለዚህ ሁለተኛው መፍትሄ የጋራ ግንዛቤ መያዝ። ተጠቂዎች የምትጠቁ ሁሉ በዘር በሃይማኖት አይደለም፣ ተጠቂነት ነው አንድ የሚያደርግ። ተጠቂዎች በሙሉ በግንዛቤያችን አንድ መሆን አለብን። ሶስተኛው ዓለም አቀፍ ተቋማት አሉ፣ የሰብአዊ መብት ምናምን የምንላቸው ሁሉም ማሸነፋችንን ሲያውቁ ነው የሚናገሩት። ሶስተኛው የስነ ልቦና ዝግጅት ከማንም ምንም አልበጠብም። ከማንም ምንም ከተገኘ መጠቀም፣ ከመጡ ይምጡ፣ እንዲመጡ መስራት አለብን። አዎ ግንዛቤ መፍጠር አለብን፣ ግን መጠበቅ የለብንም። ራሳችንን በራሳችን ለማዳን ነው መዘጋጀት ያለ። ማንም ሰው ሳይጥል ላለመውደቅ ከሞከረ ከተነሳ በግሉ ከቆረጠ ያን የወል ካደረገው ጎርፍ ነው የሚሆነው። ጎርፍ የሚጀምረው በጠብታ ነው። ጠብታው ራሱ የውሃ ጠብታ ሳይሆን ግን ጎርፍ አይሆንም። አንድ ሰው ካልቆረጠ ሁለት የቆረጡ ሰዎችን ማግኘት አይቻልም። ሁለት ሲገኙ 3 ሆነው 4 ሆነው ተቋም፣ ድርጅት፣ ህዝብ ይሆናሉ። የቆረጡ ሰዎች ቁጥር አይደለም ጉዳዩ፣ ልብ ውስጥ ያለ ሐሳብ ውስጥ ያለ ነው ከእምነት ጋር እና ሳልጥል አልወድቅም፣ ነፃ አውጪ የለም፣ መፍትሄ ሰጪ የለም የሚለው ስነ ልቦና እንልበስ። መጀመሪያ ለቅሶ የሚባል ነገር የለም። ለክርስቲያን ሞቱ ስጋዊ ብቻ አይደለም፣ ስጋዊማ መሸጋገሪያ ነው። አሁን በሰው እጅ መታረዳችን እውነት እንዳይቀጥል መደረጉ ነው እንጂ ሞት ፈርተናል። ሞት ፈርተናል። ከንቱ ሞት መሞታችን ቆመን እንደ ሰው ወደ አራዊትነት የተለወጡ ገዳዮችን መከላከል አቅቶን
ተዘናግተን ነፃ አውጪ ጠብቀን መሞታችን በእግዚአብሔር ፊት ያስጠይቀናል። የእግዚአብሔር እውነት ከምድር ላይ ሲጠፋ እንዴ አርሲ ባሌ ይህን ሁሉ ዘመን ምንድን ነው የሚሰራው? የአርሲ ሰው ለምንድን ነው እስኪያርዱት የሚጠብቀው? ቁጥር እኮ አይደለም፣ ስነ ልቦና ነው። ስለዚህ ማንንም አለመጠበቅ ሶስተኛው መፍትሄ ነው። አሁን አማራ የሚባለውን ማህበረሰብ በምንም ይተርጉሙት እነሱ ገዳዮቹ። አማራ ውስጥ ያለውን ባንዳ አትርሱ፣ አስመሳዩን አትርሱ፣ ፍራንክ ሲሰጡት ወንድሙን የሚገድል አትርሱ። እከለያቴን ገደለ ብሎ ሄዶ ያን ያልተወለደ ሰው የሚገል ሰው አማራ እንዳለ እንዳትረሱ። ነገሩ ደምና አጥንት አይደል። የአማራና የኦርቶዶክስ ዘር ማጥፋት ፈጽሞ መደበቅ የማይቻልበት ደረጃ ላይ ስለተደረሰ ፈጽሞ መደበቅ አይቻልም። ባለፈው በማስረጃ ስላቀረብ በተለይ ዩሮፒያን ካውንስል፣ ምክንያቱም እነዛ የሚጠሉን ሰዎች እንኳን ሲመሰክሩ ምስክርነት የጠላት ምስክርነት ታላቅ ነው ይባላል። እውነት ነው። እነሱ እንኳን ሲመሰክሩ እኛ እርስ በርስ አንመሰካከርም የዘር ማጥፋት እንደሚካሄድብን። ሴንተር ፎር ምንድነው ኢሲኤልጄ ሴንተር ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ አዘጋጅቶ ለዩኤን ይህ የጄኖሳይድ ፕሪቬንሽን ኮሚቴ ያቀረበውን አይታችሁ ከሆነ እኛ እንኳን ለራሳችን ያልመሰከርነውን ደንዝዘን ግጭት ነው እያልን ስናወራ ስንት ዓመት ሙሶሎኒ እንዲያጠፋን በመርዝ ጭስ ሲረጭብን በሊግ ኦፍ ኔሽን ላይ እኛም ላይ ማዕቀብ ያደረጉ ሰዎች የኛም መጥፋት ሲጠብቁ የነበሩ ሰዎች የበርሊን ኮንፈረንሳቸውን አፍርሰን ያዋረናቸው ሰዎች እንኳን ከብዷቸው የኛ እልቂት ዘር ማጥፋት ነው ብለው ያቀርበዋል። የኔ ቄስ የኔ ወንድም ነው እንዴ ጠፋን እንዴ ለገና መነታል። እንደዚህ አይደረግም። እየጠፋን ቤተሰቦቻችን አልጠፉ። የግድና ያንተ የግል እናት መሆን አለባት። አርሲ የሚታረደው ሰው፣ ሐረርጌ ያለቀው ሰው፣ ባሌ የሚጨፈጨፈው ሰው፣ ቤኒሻንጉል በቡልዶዘር የሚቀበል ሰው እያንዳንዳችን የግድ የስጋ ዘመድ መሆን አለበት? ምን አይነት አዚም ነው? ስለዚህ ይሄም በደል በስሙ መጥራት መጀመር ሌላው መፍትሄ ነው። መንግስታዊ የዘር ማጥፋት የማን ዘር? የአማራና የኦርቶዶክስ ዘር። ኦርቶዶክስ የሆነውን ኦሮሞውንም፣ ጉራጌውንም፣ ዶርዜውንም፣ ወላይታውንም ማንንም መንግስታዊ የዘር ማጥፋት ፕሮጀክት በፍጥነት ኢትዮጵያ ውስጥ ተስፋፍተው ቀጥሏል። በዚህ ቋንቋ እንስማማ። መጀመሪያ በዚህ የሚያመነታ ሰው ስለ ሰው ሞት ሳይሆን አካዴሚክ ኤክሰርሳይዝ እያደረገ ያለ ሰው ነው የሚመስለኝ። forget it ተወሱ። እኛም በተግባር እናውራ። በተግባር ሰው እየጠፋ። ስለዚህ ህዝቡ በያለበት ይህም መንግስት ባለመታዘዝ እና ራስን በመከላከል መረብ ወይንም ኔትወርክ ትይይስ እሱን ማድረግ መጀመር አለበት። በሚቻልበት ቦታ በግልጽ ዘራይቶ በማይቻልበት ቦታ በሚስጥር ተነጋግሮ ኔትወርክ ዘርግቶ አጥቂዎቹን ለይቶ ኢላማ አድርጎ ማድረግ የሚችለውን ሁሉ ማድረግ ነው። መንግስት ሲኖር አንድ ሰው ሲበድልህ ሄደ አቤት ትልና ፖሊስ መጥቶልሃል፣ ፍትህ ያሰፍናል። መንግስት ራሱ የሚገልክ ሆነ 5 ዓመት ሙሉ እያረደ አንድም ቀን ፍትህ ያልሰጠህ መንግስት የምትጠብቅ ከሆነ አንተ ድንጋይ ነህ እንጂ ሰው አይደለም። ድንጋይ ብቻ ነው አንድ ቦታ ተቀምጦ ሳያስብ የሚቀመጠው። 8 ዓመት ሙሉ እያረደ ፍትህ የማይሰጥ እያፈናቀለ መልሶ የማያቋቁም የበደሉን ሰዎች ከስልጣን የማያስወግድ የኦሮሚያ ሙሉ ካቢኔ ሲያርድ አንዳቸውም አልተቀየሩ። የሚታረዱ የአማራ ክልል 6 ነው 5 ነው የቀየሩት። የሚያሳርድ እየፈለጉ ማዘናጊያ ሽባውን እየፈለጉ ድሮውንም ተዛምደው በሚስጥር ሌላ ቦታ ሰልጥነው የህዝቡን ቋንቋ እየተናገሩ ህዝቡን የሚያሳርዱ። ኦርቶዶክስ ውስጥም እንደዚሁ የሚያሳርድ ጳጳስ ከድሮ ጀምሮ ሾመው አሁን ሲጋለጥ ወጥቶ ዘራፍ ይላል። የማንም ቅባቴ ዘራፍ ይላል። ሃይማኖቱን ራሱ ትክክል አደላድሎ እውነተኛው ሃይማኖት ሳይከተል በዘር በዘመድ ተሳስሮ በምቾት ማምቶ
ይህን እየሰማን ጊዜያችን ማጥፋት የለብንም። ጥቃት የሚፈጸምበት ወገን በአጥቂ መሪዎች ስር ተንበርክኮ መኖር የለበትም። አልታዘዝም፣ በሚችለው መንገድ ሁሉ አልታዘዝም ወደሚል መሄድ አለበት። ኦርቶዶክሳዊና ይሄ አማራ የተባለው ለጥቃት ኢላማ ባንዳውን እንዳለ ሆነው እኔ በዘር አይደለም የማወራው፣ እኔ በእሴት ነው የማወራው። ዘረኛ የሆናችሁ የራሳችሁ ጉዳይ ነው፣ የራሳችሁ ጉዳይ ነው። ዘር የሚያድንህ እኮ እንዳን ከክርስቶስም ትጣላለህ፣ ከራስም ትጣላለህ፣ ትርጉምም ታጣለህ። ምን ማለት እንደሆነ ስለማይታወቅ ዘር ቢሆን ኖሮ መሀል ባንዳ አይገኝም ነበር። ስለዚህ ሴት ነው ጉዳዩ። ባንዳነት አሉታዊ ሴት ነው፣ ጀግንነትና እውነተኝነት አዎንታዊ ሴት ነው። ግን ሁለቱም አማሮች ናቸው። ስለዚህ የእሴት ዘር ከሆነ የምታወራ መልካም። ስለዚህ አማርኛ ሳይነገር አማራ አለ ማለት ነው። በእሴት ከተስማማ ሌላ ስም ልሰጠው ትችላለህ። አይ ዶንት ኬር። ሰብአዊነቱ፣ እምነቱ፣ ፈሪሃ እግዚአብሔሩ፣ ባለሀገርነቱ፣ ጀግንነቱ ይሄ ሁሉ ነው። ስለዚህ በእሴትህ በደንብ ተስማምተህ ግለሰብ መከተል አቁመ ጉዳይ ተከትለ ወደ ግብህ ተጓዝ። ሌላው ኦርቶዶክሳዊን የዚህ ሞት፣ የመፈናቀል፣ ማደት፣ ግብር መጨመር፣ ስም ማጥፋት እነዚህን ዕለት ዕለት እየመዘገቡ ወደ አንድ ቦታ መላክ። ከዚህ በፊትም ብየዋለሁ። እያለቀሱ መቅበር አይደለም፣ የተደረገውን በዝርዝር ለምሳሌ ዛሬ ሰው ቤቱ ከፈረሰ ግብረ ኃይሉን የመራ ሰውዬ ማን ነው? ከተቻለ ፎቶውን መያዝ። የፖሊስ ኮማንደሩ ማን ነው? የዛ ቀበሌ ሊቀመንበር ማን ነው? የወረዳው አስተዳዳሪ ማን ነው? የክልሉ ፕሬዝዳንት ማን ነው? አያችሁ፣ የደህንነቱ ማን ነው? ምክንያቱም መዋቅሩ ነው የሚሰራው። አጠገብ ያለ ሰውዬ ቤተሰብ ብቻ አይደለም፣ እሱ ፈጻሚ ነው። መዋቅሩ ነው የሚያስፈጽመው። ስለዚህ መዋቅሩ ላይ ያሉትን ሰዎች እስከነ ስማቸው እስከነ ፎታቸውና እስከሰራው ግፍ ከቀን ጋር ጽፎ ወደ አንድ ማዕከል መላክ ነው። እኔ ፈቃደኛ ሆኛለሁ። በትልቁ ሰብስቦ መልሶ እውነቱን ማውጣት ፈቃደኛ ነኝ። በፈለጋችሁት የኔ ኦንላይን ስለሆነ መላክ ትችላላችሁ። ስለዚህ ሞትና መፈናቀል የሚያስተባብሩ ሰዎችን መመዝገብ፣ ፎቶአቸውን መላክ፣ መቼ እንዳጠፉ ይሄን ሁሉ ማሰራጨት፣ እውነታችንን ለዓለም መግለጥ፣ እርስ በርሳችን አንዱ አንዱን ስነ ልቦና ማጠናከር፣ ሐሰተኞች ማሳፈር እንዳሰፋ ጃለታ፣ መሐመድ ሐሰን፣ አባሳጅ ገነሞ፣ እስቄል ጋቢሳ ምናምን ይሄ ዝም ብሎ ሀገር ይፍረስ እያለ ዘራፍ የሚለውን ሁሉ በደንብ አድርገው የሚናገሩትን ምላሽ እየሰጡ ማሳፈር፣ ባዶ ትርክታቸውን ሜዳ ላይ ጥል መጣል፣ ከኪሳቸው እያወጡ እንደ ሳይንቲስት እኛ የጠሉን ሌላ ሳይንቲስት ተብዬዎች ሪቪው እያስደረጉ ጆርናል የሚያሳትሙትን ሰዎች ማጋለጥ። የስልሳዎቹ የኛ ምሁራን እንደሆነ ነገር ዓለሙ ጠፍቶባቸዋል። አሁንም ስለ ዘር ፌዴሬሽን መቀጠል የሚከራከሩ ሽበታ ያላቸው ሰዎች አይቻሉ፣ ፕሮፌሰሮች። ዚስ ሼም ነውር ነው። ይሄን ካረግን ራሳችንን ነፃ እናወጣለን የሚል እምነት አለኝ በእኔ በኩል። ለጊዜው ይሄን ለማለት ነው የመጣሁት። ለዛሬ ይበቃኛል። አመሰግናለሁ። ስለዚህ ከዚህ ቀጥሎ ያለው እዚህ ቦታ ያላችሁ ሰዎች ወደ 117 ነው። ሼር ምን አድርገን መወያየት እንችላለን ማለት ነው። ወደ ውይይት መግባት ስለምንችል ወደ ውስጥ የምትገቡ ካላችሁ አስገባችኋለሁ። በእኔ በኩል ጨርሻለሁ ለማለት ነው። እግዚአብሔር ይስጥልን።